ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ ምናልባት ባይቢት እያስቸገራችሁ ከሆነ በምን አይነት መልኩ በሌላ አፕሊኬሽን ማስተር ካርድ ማግኘት እንደምትችሉ እናያለን። እንደምታውቁት ከሆነ ባይቢት ትንሽ ቬሪፊኬሽኑ ያስቸግራል። ምናልባት ደግሞ ቬሪፊኬሽኑ ፌል ካረገባችሁ ወይም ደግሞ በአንድ ወይም ደግሞ በሌላ ምክንያት ማስተር ካርድ ማውጣት ካልቻላችሁ ይሄንን አፕሊኬሽን መጠቀም ትችላላችሁ። እኔ ተጠቀሚበት አሊኤክስፕረስ ላይ ያለምንም ችግር የሰራልኝ ምርጥ አፕሊኬሽን ነው። በእርግጠኝነት እናንተ ለምትፈልጉት ማንኛውም ፐርፐዝ እንደሚሆን ባለሙሉ ተስፋ ነኝ። በምን አይነት መልኩ ማውጣት እንደምትችሉ፣ በምን አይነት መልኩ ቬሪፋይ ማድረግ እንደምትችሉ፣ ናሽናል አይዲያችሁንም መጠቀም ትችላላችሁ። ያው ቬሪፊኬሽን ፕሮሰሱን በስነ ስርዓት ካለፋችሁ በቀላሉ ማስተር ካርድ ማግኘት ትችላላችሁ። ነገር ግን ቀደም ብዬ ለመንገር የምወደው ምንድነው $3 ማስተር ካርዱን ክሬት ለማድረግ ያስፈልጋል። አንዴ ብቻ ነው የሚያስፈልገው። ከዛ በኋላ ማንኛውንም አማውንት ዳይሬክትሊ ከባይናንስ ወይም ደግሞ ከሌላ ተመሳሳይ አካውንት ትራንስፈር ማድረግ ትችላላችሁ። እስከ መጨረሻው መከታተል እንዳትረሱ። ቪዲዮውን ሰብስክራይብ በማድረግ ጀምሩ። ጋይስ ሰብስክራይብ አላረጋችሁም፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ ገባለሁ። ሌትስ ጎ። ዛሬ በዚህ ቪዲዮ ላይ በቀላሉ ማስተር ካርድ የምታወጡበትን ቪዲዮ አሳያችኋለሁ። በመጀመሪያ ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶር ላይ ከገባችሁ በኋላ ቢትኖ ብላችሁ ሰርች ታረጋላችሁ። ይህ አፕሊኬሽን በቀላሉ ቨርቹዋል ማስተር ካርድ የሚሰጣችሁ ነው። ይህንን ማስተር ካርድ የተለያዩ የኦንላይን ክፍያዎችን ለመክፈል እንዲሁም ደግሞ ምናልባት ይሄንን ማስተር ካርድ በቀላሉ ምናልባት ባይቢት ካስቸገራችሁ ይሄን እንደ ሪፕሌስመንት መጠቀም ትችላላችሁ። KYC ቬሪፊኬሽኑ ያን ያህል እንደ ባይቢት በጣም ስትሪክት አይደለም፣ ጠበቅ ያለ አይደለም። ቀጥታ ከጫናችሁት በኋላ ቢትኖብ ወደሚለው አፕሊኬሽን ትገባላችሁ። ቢትኖብ አፕሊኬሽን ላይ ከገባችሁ በኋላ ምን ማድረግ እንዳለባችሁ፣ በምን አይነት መልኩ ካርድ ማውጣት እንዳለባችሁ እንዲሁም ደግሞ በምን አይነት ቬሪፊኬሽን መጨረስ እንዳለባችሁ ነግራችኋለሁ። እዚህ ፔጅ ላይ ከመጣችሁ በኋላ ኒው ዩዘር ሳይን አፕ የምትል ኦፕሽን አለች። ለመጀመሪያ ጊዜ ስለምንመዘገብ መጀመሪያ የምናደርገው አካውንት ክሬት እናደርጋለን። ነገር ግን አካውንት ክሬት ለማድረግ የሚያስፈልጓችሁ ሪኳየርመንቶች አሉ። በመጀመሪያ ዲጂታል አይዲ ወይም ደግሞ ፓስፖርት ያስፈልጋቸዋል። ስለዚህ ፓስፖርት ላይ ወይም ደግሞ ዲጂታል አይዲያችሁ ላይ ያለውን ስም ነው የምትጠቀሙት። ከተሳሳታችሁ ማስተካከሉ ትንሽ ከበድ ስለሚል ኬርፉሊ መሙላት ይኖርባችኋል። ለዚህ ቪዲዮ የምጠቀመው ፓስፖርት ነው። ፓስፖርት ላይ ያለውን የጓደኛዬን ፈርስት ኔም አስቀምጣለሁ። በመቀጠል የሚጠይቀው ሰርኔም ነው። ፓስፖርት ላይ ሰርኔም የአያት ስም ነው፣ የአባት ስም ሳይሆን የአያት ስም ነው። የአያት ስም አስቀምጣለሁ። ስለዚህ የአያቷ ስም ተክለማርያም ስለሆነ ተክለማርያም አስቀምጣለሁ። በመቀጠል የምትጠቀሙበትን የኢሜል አድሬስ ታስቀምጣላችሁ። ይህ የኢሜል አድሬስ በኋላ ላይ ኮድ ስለሚላክበት ሪል የምትጠቀሙትን አሁን ላይ ያለውን የኢሜል አድሬሳችሁን ነው የምታስቀምጡት ማለት ነው። ኢሜላችሁን እዚህ ጋር ታስገባላችሁ። በመቀጠል የምታስገቡት ፓስወርድ ነው። ፓስወርዳችሁን ማንም ሰው ማይገምተው እንዲሁም ደግሞ 8 ካራክተር የሆነ ቁጥር፣ ነምበር፣ ካፒታል ሌተር፣ ስሞል ሌተር ያለበትን ብታስገቡ አሪፍ ነው እላለሁ። ለምሳሌ አበበ @567 ወይም ደግሞ 689 እያላችሁ በስማችሁ ወይም በሌላ ስም ማስገባት ትችላላችሁ። እንደ ምሳሌ ነው የምነግራችሁ እኔ። ካንትሪውን ኢትዮጵያ ማለት ትችላላችሁ። ያላችሁበት ቦታ መንካት ትችላላችሁ ማለት ነው። እንደምታዩት ፓስወርድ ክሬት እንዳደረግ ይጠይቀኛል። እዚህ ጋር ፓስወርድ ቅድም ያልኳችሁን ታስገባላችሁ። በመቀጠል ቼክ ቦክሷን ነክታችሁ ኔክስት ወይም ደግሞ ኢሜል ቬሪፊኬሽን የምትለዋን ትነካላችሁ። ወደ ኢሜላችሁ ኮድ ከመላከው በፊት ይሄንን ካፕቻ ሶልቭ ማድረግ አለባችሁ። ስለዚህ ምንድነው የምታደርጉት? እዚህ ጋር የቀስቷን ምልክት ነክታችሁ ስላይድ አድርጋችሁ ቦታዋ ስታስገቧት ቬሪፊኬሽኑን ይጨርስላችኋል። ስለዚህ ወደ ኢሜላችሁ ኮድ ይላካል ማለት ነው። ስለዚህ ኢሜላችሁ ላይ ገብታችሁ ኮዱን ክሊክ አድርጋችሁ ኮዱን ካሳጋችሁ በኋላ እዚህ ጋር መታችሁ መጻፍ ይኖርባችኋል ማለት ነው። ስለዚህ ኢሜላችሁ ላይ የሚገባው ክሊክ የምታረጉት በተን ነው። በተኑን ክሊክ ስታረጉት ይሄንን ኮድ ያመጣላችኋል። ይለያያል። እኔ ላይና እናንተ ላይ ያለው ስለሚለያይ እናንተ ላይ ገባውን እዚህ ጋር ትሞላላችሁ። በመቀጠል ቬሪፋይ ኢሜል የምትለዋን አንድ ጊዜ ትነካላችሁ። እንደምታዩት ሌተሩን በስነ ስርዓት ስላስገባው ቬሪፋይ ያደርግልኛል። ምናልባት ትክክለኛ ኮዱን አስገብታችሁ የማያመጣላችሁ ከሆነ ትንሽ እዛው ላይ ሆናችሁ ጠብቁት፣ መልሶ ያመጣላችኋል ማለት ነው። በምታዩት መልኩ አካውንት ክሬት አድርጌያለሁ። ቀጣይ ስቴፑ ፎን ነምበር ቬሪፋይ ማድረግ አለብኝ። ፎን ነምበር ቬሪፋይ ለማድረግ ቬሪፋይ ፎን ነምበር የምትለዋን ነካና ስልክ ቁጥር አስገባለሁ። እዚህ ጋር ማስገባው ስልክ ቁጥር ላይ ዋትስአፕ መኖር አለበት ወይም ደግሞ የምትጠቀሙት ስልክ ላይ ዋትስአፕ መኖር አለበት። ስለዚህ ከታች ቬሪፊኬሽን ሜቶዱን ዋትስአፕ ሴሌክት ታረጋላችሁ ማለት ነው። ኤረር የሚለኝ እዚህ ጋር ለምንድነው ዋትስአፑን ሴሌክት ስላላረኩኝ ነው። በመቀጠል ዋትስአፑን ሴሌክት ካረኩኝ በኋላ ፕሮሲድ የምትለዋን ስነካ ወደ ዋትስአፕ ሴንድ ኦቲጂ
ነምበር ሚል ይመጣልኛል። ስለዚህ ዋትስአፕ ላይ ሴንድ ካረኩኝ በኋላ እንደምታዩት በዋትስአፕ ያመጣልኛል። እንደምታዩት ሪኩዌስት ኦቲፒ የምትለዋን ሴንድ በማድረግበት ጊዜ ኮድ ይልክልኛል ማለት ነው። እዚሁ ላይ ያሳጋችኋለሁ። እንደምታዩት ሪኩዌስት ኦቲፒ የምትለዋን ሴንድ ብቻ ነው ያልኩት ራሱ ቴክስቱን ስለሚያዘጋጅ ማለት ነው። እንደምታዩት ኦቲፒ እዚህ ጋር ይሰጠኛል። ይህንን ኦቲፒ ይዤ ሄጄ እዚህ ጋር ነው ማስገባው ማለት ነው። ሶ ኦቲፒውን እዚህ ጋር አስገባለሁ። ቀድም ከኦቲፒ ከዋትስአፕ ላይ የወሰድኩት ነው። እንደምታዩት ፎን ነምበሩን በዚህ መልኩ ቬሪፋይ ማድረግ ትችላላችሁ ማለት ነው። በመቀጠል ሴትአፕ አካውንት የምትለዋን ክሊክ ታረጋላችሁ። አሁን ያደረግነው ሴትአፕ ያደረግነው ፎን ነምበሩን ብቻ ነው። በመቀጠል ቬሪፋይ ዩር አካውንት የሚለው ዋናው ነገር ነው ማለት ነው። ናው እዚህ ጋር ከደረሳችሁ የሚያስፈልጋችሁ ነገር የገቨርንመንት አይዲ ወይም ደግሞ ፓስፖርት ወይም ደግሞ ፊታችሁ ስካን ይደረጋል። ከዛ ባለፈ ደግሞ ፐርሰናል ኢንፎርሜሽናችሁን ታስገባላችሁ። ናው ቬሪፋይ ማይ አካውንት የምትለዋን ነካለው። እኔ ማሳያችሁ በፓስፖርት ነው። እናንተ በዲጂታል አይዲ መሞከር ትችላላችሁ። የዲጂታል አይዲ ነምበራችሁ ያስፈልጋል። በመቀጠል ገቨርንመንት ኢሹ አይዲ የምትለዋን እንደምታዩት ጥያቄ ይጠይቀኛል። እዚህ ጋር ትክክለኛውን ኢንፎርሜሽን ነው የምታስገቡት። ከተሳሳታችሁ በኋላ ለማስተካከል አስቸጋሪ ነው የሚሆነው። በመጀመሪያ ካንትሪውን ሴሌክት አረጋለሁ፣ ኢትዮጵያ ነካለው። በመቀጠል ዩዝ ማረገው ምንድነው ገቨርንመንት አይዲ ወይም ደግሞ ፓስፖርትን መጠቀም እችላለሁ ማለት ነው። ሶ እኔ የሁለተኛውን ፓስፖርት የምትለዋን ነካለው። በመቀጠል የፓስፖርት ነምበሬን ከታች አስገባለሁ ማለት ነው። አይዲ ካርድ ወይም ደግሞ ዲጂታል አይዲ የመጀመሪያውን ሴሌክት ካረጋችሁ የዲጂታል አይዲ ነምበራችሁን ከታች ታስገባላችሁ ማለት ነው። በመቀጠል አይዲያችንን አፕሎድ እናረጋለን። ስለዚህ ፕሮሲድ ቱ አፕሎድ አይዲ የምትለዋን እንነካለን ማለት ነው። ፓስፖርት ሴሌክት ስላረኩኝ አፕሎድ ማረጋው የፓስፖርት ፒክቸር ነው ማለት ነው። ምናልባት እዚህ ጋር ደርሳችሁ አሁንም ይሄን እንደዚህ አይነት ኢሹ ወይም ደግሞ ሎድ እያረገ ካስቸገራችሁ ሶልቭ የምታረጉበትን አንድ ዌይ ልንገራችሁ። ከታች ሃቪንግ ኢሹ ዊዝ ዩር አይዲ ካርድ የሚል ኦፕሽን አለ ማለት ነው። ሶ እሱን ክሊክ ማድረግ ትችላላችሁ። እዚህ ጋር ከታች እንደምታዩት ላሳጋችሁ። ሃቪንግ ኢሹ ዊዝ ዩር ካሜራ የሚል ፕሮብሌም ካጋጠማችሁ ወይም ደግሞ እንደዚህ ሎድ እያረገ አፕሎድ አላረግ ካላችሁ ክሊክ ሂር የምትለዋን ትነካላችሁ። ቀጥታ በብሮዘር ይከፍትላችኋል። ቀድም የመረጣችሁትን ኦፕሽን እዚህ ጋርም ትመርጣላችሁ። የመጀመሪያ ኢትዮጵያ የምትለዋን ሴሌክት አደርጋለሁ ካንትሪ። በመቀጠል ናሽናል አይደንቲፊኬሽን ካርድ ወይም ደግሞ ፓስፖርት ይለኛል። ስለዚህ ፓስፖርት ነካና የፓስፖርት ነምበሬን አስገባለሁ ጉግል ክሮም ላይ። ነገር ግን ያው ካሜራችሁ በስነ ስርዓት የሚሰራ ከሆነ አፕሊኬሽኑ ላይ መጨረስ ትችላላችሁ ያለ ምንም ችግር ማለት ነው። በመቀጠል ቀጣይ ፔጅ ላይ የፓስፖርታችሁን ኢሜጅ ታስገቡና ፕሮሲድ የምትለዋን ትነካላችሁ። በመቀጠል እንደምታዩት ቬሪፋይ ታረጋላችሁ። ፓስፖርት ላይ ያለው ስምና እዚህ ጋር የጻፋችሁት ስም መመሳሰሉን ቼክ አድርጉ በደብ ወይም ደግሞ ከዲጂታል አይዲ ጋር መመሳሰሉን ቼክ አድርጉ። ትክክል ከሆነ ኢንፎርሜሽኑ ልክ መሆኑን ቬሪፋይ ታረጋላችሁ። ቀጣይ ስቴፕ ምንድነው? ፊታችሁን ስካን ያረጋል። እንደምታዩት በዚህ መልኩ ነው የሚያረጋው። ስለዚህ ቴክ ሰልፊ የምትለዋን ትነካላችሁ። ፊታችሁን ስካን ያረጋል። በቻላችሁ አቅም ቀረብ ብላችሁ ፎቶ ለመነሳት ሞክሩ። እሱን ስለሆነ የሚፈልገው እንደምታዩት ከሆነ እቺን አይጥ እያነሳዋት ነው። በስነ ስርዓት እንደዚህ ቀረብ ብላችሁ ተነሱ። ፕሮፐርሊ መነሳት ስላለበት ፊታችሁ ጠጋ ብለው መታየት አለበት ማለት ነው። ሶ እንደምታዩት ፎቶን አንስቻለሁ። በመቀጠል ምንድነው ፕሮሲድ ነው የምለው። በመቀጠል ይሄንን ኢንፎርሜሽን ትሞላላችሁ። አጌን እዚህ ጋር የምትሞሉት ኢንፎርሜሽን ከፓስፖርት ኢንፎርሜሽናችሁ ጋር ወይም ደግሞ ከዲጂታል አይዲ ኢንፎርሜሽናችሁ ጋር መመሳሰል ይኖርበታል ማለት ነው። ሶ በርዝዴይ እንዲሁም ደግሞ ሴክስ ከዛ ባለፈ አድሬስ እና ሌሎች ዚፕ ኮድ ኢንፎርሜሽኖችን ማስገባት ይኖርባችኋል። እዚህ ጋር ጠቅላላ ያው ከናንተ ጋር የሚገናኝ ስለሆነ የራሳችሁን ኢንፎርሜሽን መሙላት ትችላላችሁ። ከዚህ ጋር ያመሳሰላችሁ ምን እንደሞላው ባጭሩ ለመናገር ያህል በርዝዴይ ጀንደር እንዲሁም ደግሞ አድሬስ ለምሳሌ አዲስ አበባ ካላችሁ አዲስ አበባ ኢትዮጵያ ብላችሁ መጻፍ ትችላላችሁ። ያንል የሚከበድ የለም። እንዲሁም ደግሞ ሪጅኑንም እንደዚሁ አዲስ አበባ ማለት ትችላላችሁ። ያላችሁበትን ቦታ መጻፍ ትችላላችሁ። ዚፕ ኮዱን ደግሞ የቴሌግራም ቻናል ላይ ዚፕ ኮድ ምናልባት ከሌለ 0040 ነው የምጽፉት ያላችሁበት ቦታ ዚፕ ኮድ ከሌለው። ካለው ግን ዚፕ ኮዳችሁን ጽፋላችሁ። ለምሳሌ አዲስ አበባ ከሆናችሁ የምትጽፉት 1000 ነው። ሌላ ክልል ከሆናችሁ ደግሞ እሱን ዚፕ ኮድ የምታገኙበትን ቪዲዮ ከታች አታች አረግላችኋለሁ ወይም ደግሞ ፒዲኤፉን አታች አረግላችኋለሁ። በመቀጠል ሰብሚት ስትሉት ለኮንፈርሜሽን ትንሽ ደቂቃ ይቆያል ማለት ነው። ስለዚህ ፕሮፋይሉ ካለቀልኝ በኋላ ተመልሼ እመጣለሁ። ይሄንን ቬሪፋይ መደረግ አለበት። ክሬዲት ካርድ ለማውጣት ወይም ደግሞ ካርዱን ለማውጣት የግድ ፕሮፋይላችሁ ቬሪፋይ መሆን አለበት ማለት ነው። ስለዚህ ቬሪፋይ ካደረግን በኋላ እንመለሳለን። እንደምታዩት ካርድ ኦፕሽን ውስጥ ገብቼ ክሬት ቨርቹዋል ካርድ የምትለዋን ክሊክ በማድረግበት ጊዜ መጀመሪያ ፕሮፋይል ቬሪፋይ መደረግ እንዳለበት ወይም ደግሞ ቬሪፊኬሽን ፕሮሰስ
ፕሮሰሱ ገና እንደሆነ ነው የሚያሳየኝ ማለት ነው። ሶ ትንሽ ደቂቃ ከቆየው በኋላ ፕሮፋይሉን ኦሬዲ ቬሪፋይ አድርጎልኛል። ቬሪፋይ ተደርጓል ማለት ምን ማለት ነው? ካርዴን ማውጣት ትችላለሁ ወይም ደግሞ ቨርቹዋል ካርዱን ማውጣት ትችላለሁ ማለት ነው። እናንተን ቼክ ለማድረግ ከፈለጋችሁ ፕሮፋይላችሁ ስትገቡ ቬሪፊኬሽን የሚለው ቴክስት ስር አካውንት ቬሪፊኬሽን ቬሪፋይድ የሚል መሆን አለበት ማለት ነው። ፔንዲንግ ካለ ገና እየጠየቃችሁ ስለሆነ መጠበቅ ይኖርባችኋል። ሶ ፊት ለፊት ካርድ የምትለዋን ትነካላችሁ። በመቀጠል ክሬት ቨርቹዋል ካርድ የምትለዋን መንካት ትችላላችሁ ማለት ነው። ሶ ሴትአፕ ያደርጉላችኋል። መጀመሪያ ክሊክ ስታደርጉት በዚህ አይነት መልኩ ነው የሚመጣላችሁ። ከዛ በፊት ግን ማሟላት ያለባችሁ አንዳንድ ነገሮች አሉ። ከዚህ ውስጥ አንዱ የትራንዛክሽን ፒ ክሬት ማድረግ ነው። ሁለተኛው ደግሞ ክሬዲት ካርዱን ክሬት ከማድረጋችሁ በፊት መጀመሪያ እዚህ አፕሊኬሽን ላይ የተወሰነ አማውንት ዶላር ሊኖራችሁ ይገባል ማለት ነው። ክሬዲት ካርዱን ወይም ደግሞ ማስተር ካርዱን ክሬት ለማድረግ በመጀመሪያ $3 ያስፈልጋችኋል። $3 ገቢ ማድረግ ይኖርባችኋል ማለት ነው። እንደምታዩት ክሬት ቨርቹዋል ካርድ የምትለዋን በመነካበት ጊዜ ትራንዛክሽን ፒን እንዳስገባ ይጠይቀኛል። ትራንዛክሽን ፒኑን አስገባለሁ። ለሁለተኛ ጊዜ ይጠይቀኛል። ለሁለተኛ ጊዜ ትራንዛክሽን ፒኑን አስገባለሁ ማለት ነው። ናው ቀጣይ ትራንዛክሽን ፒኑን ካስገባ በኋላ ክሬት ኒው ቨርቹዋል ካርድ የምትለዋን ስትነኩ በመጀመሪያ ሊኖራችሁ የሚገባው ባላንስ ሊኖራችሁ ይገባል ማለት ነው። ሶ እዚሁ ላይ ላሳጋችሁ። ክሬት ቨርቹዋል ካርድ የምትለዋን ክሊክ አደርጋለሁ። በመቀጠል ይሄን ያመጣልኛል። ከታች ያለችዋን ክሬት ኒው ቨርቹዋል ካርድ የምትለዋን ኦፕሽን ክሊክ አደርጋለሁ። እዚህ ጋር እንደምታዩት ምን ያህል አማውንት ነው ክሬዲት ካርዱ ላይ ማስገባት የፈለጋችሁት የሚል ኦፕሽን ያስመርጠኛል ማለት ነው። እዚህ ጋር ግን ቨርቹዋል ካርዱን ክሬት ከማድረጋችን በፊት ወደ አፕሊኬሽኑ ዶላር ልናስገባ ይገባል ማለት ነው። ለምሳሌ $10 ብዬ ኔክስት ስለው ኢንሰፊሽንት ይለኛል ማለት ነው። ኢንሰፊሽንት የሚለኝ ለምንድን ነው? ባክ ብዬ አሳይጋችኋለሁ። ሆም ፔጁ ላይ ምንም አይነት ዶላር የለኝም ማለት ነው። ምንም አይነት ዶላር ስለሌለኝ ነው ባክ ብዬ ላሳጋችሁ። እዚህ ጋር እንደምታዩት ከላይ 00 ነው የሚለው፣ ከታችም BTC የሚለውም 00 ነው ማለት ነው። እዚህ ጋር እንደምታዩት ይሄኛውም 00 ነው፣ ከላይ ያለውም 00 ስለሚል፣ ስለዚህ ወደ አፕሊኬሽኑ መጀመሪያ ዶላር እናስገባለን። ወደ አፕሊኬሽኑ ካስገባን በኋላ ደግሞ ካርዱን ምን ማድረግ እንችላለን? ክሬት እናደርጋለን። ክሬት ስናደርግ ዶላሩን የሚወስደው ኦሬዲ ወደ አፕሊኬሽን ካስገባ ነው ዶላር ላይ ነው ማለት ነው። ስለዚህ ዲፖዚት የምትለዋን እንነካና ሁለት ኦፕሽናልን በባይናንስ ማስገባት እንችላለን ወይም ደግሞ በUSDT መላክ እንችላለን ማለት ነው። ባይናንስ ስልካችን ላይ ካለ የመጀመሪያውን ኦፕሽን መጠቀም እንችላለን ማለት ነው። ሶ ሁለቱንም ኦፕሽን እንዴት መስራት እንደምትችሉ አሳጋችኋለሁ። የመጀመሪያው USDT በምን አይነት መልኩ መላክ እንደምትችሉ፣ ሁለተኛውን ደግሞ ባይናንስ ፔይን የሚለውን ኦፕሽንም አሳጋችኋለሁ ማለት ነው። ሶ ሁለቱንም ኦፕሽን ስለማሳጋችሁ እስከ መጨረሻው በትዕግስት ተከታተሉኝ። እስካሁን ቪዲዮን እያያችሁት ከሆነ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሶ የሁለተኛውን ስትነኩ USDT TRC20 የሚል ይመጣላችኋል። እሱን ክሊክ ስታደርጉት እንደምታዩት QR እና ከታች አድሬስ ይሰጣችኋል ማለት ነው። ይሄንን የQR ኮድ እና ይሄንን አድሬስ ወደኔ ከላካችሁልኝ የምትፈልጉትን አማውንት ስክሪንሻት አድርጋችሁ ከታች ያለችዋን ደግሞ QR ኮድ ኮፒ አድርጋችሁ ከላካችሁልኝ የምትፈልጉትን የዶላር አማውንት በኔ በኩል ማግኘት ትችላላችሁ። ይሄ በኔ በኩል እንዲያልቅ ከፈለጋችሁ ነው። ወይም ደግሞ ዲፖዚት የምትለዋን ነክቼ የመጀመሪያውን ኦፕሽን ፈንድ ዊዝ ባይናንስ ፔ የምትለዋን ነክቼ ላሳጋችሁ። እሱን ስትነኩ እዚህ ጋር ከባይናንስ ማስገባት የምትፈልጉትን አማውንት ያሳጋችኋል። ሚኒመም የሚቻለው $5 በላይ ነው ማለት ነው። ስለዚህ ከጻፋችሁ 5 ወይም ደግሞ ከዛ በላይ መጻፍ ትችላላችሁ ማለት ነው። ለምሳሌ እኔ እዚህ ጋር የምሞላውን አማውንት ሌትስ ሴ 6 ማለት ይችላል። 6 ብዬ ኔክስት ስል ቀጥታ ወደ ባይናንስ ይወስደኛል ማለት ነው። እዚህ ጋር እንደምታዩት ኦፕን ዊዝ ባይናንስ የምትለዋን ትነካላችሁ። ስትነኩት ባይናንስን ትመርጣላችሁ። በመቀጠል ባይናንስ ላይ ዶላር ካላችሁ እንደምታዩት $6 ኮንፈርም አድርጋችሁ መክፈል ትችላላችሁ። በባይናንስ ቀጥታ መላክ ትችላላችሁ። እኔ በባይናንስ ጨርሼ ልክ ያሳያችኋለሁ። ሶ ፊንገር ፕሪንት ወይም ደግሞ ስካን ማድረግ ያለባችሁን ኦፕሽን ስካን ታረጋላችሁ። ይሄ ግን ቬሪፋይድ የሆነ ባይናንስ አካውንት ይጠይቃችኋል። በእርግጠኝነት ብዙዎቻችሁ ይሄ የላችሁም። ስለዚህ ሁለተኛውን ኦፕሽን መጠቀም ትችላላችሁ። እኔ በቂ ዶላር ስላለኝ ከኔ መግዛት ትችላላችሁ ማለት ነው። ሶ በዚህ አይነት መልኩ ባይናንስ ላይ ከከፈላችሁ በኋላ ቀጥታ ወደ አፕሊኬሽኑ ገብቼ ሪፍሬሽ ሳረገው ወደ አፕሊኬሽኑ የገባውን $6 ያሳየኛል ማለት ነው። ሶ እዚህ ጋር ባይናንስ ነው። እዚህ ጋር እንደምታዩት ባይናንሱን ዘጋውና ወደ አፕሊኬሽኑ ወይም ደግሞ ወደ ቢትኖብ ገባለሁ። እዚህ ጋር ኦሬዲ $6 አስገብቻለሁ። ባክ ብዬ ሪፍሬሽ አረጋዋለሁ። ሪፍሬሽ በማድረግበት ጊዜ መጀመሪያ ላይ እንደምታዩት ከ0 ወደ $6 ይቀየራል ማለት ነው። ያስገባውት ዶላር እዚህ ጋር ማየት ይቻላል።
ሶ የመጀመሪያውን ስቴፕ ጨርሰናል። ወደ አፕሊኬሽኑ $6 አስገብተናል። አሁን ስቴፑ ምንድነው? ከአፕሊኬሽኑ ላይ ያለውን ዶላር ደግሞ ምን እናረጋግበታለን? ካርድ ክሬት እናረጋግበታለን ወይም ደግሞ ቨርቹዋል ማስተር ካርድ ክሬዲት ካርድ ክሬት እናረጋለን። ስለዚህ ካርድ የምትለዋን ትነካላችሁ። በመቀጠል ክሬት ቨርቹዋል ካርድ የምትለዋን መልሳችሁ አንድ ጊዜ ክሊክ ታረጋላችሁ። እሱን ከነካችሁ በኋላ መልሳችሁ ክሬት ኒው ቨርቹዋል ካርድ የምትለዋን ትነካላችሁ ማለት ነው። አይ ሆፕ ኮንፊውዝ እንዳልሆናችሁ ተስፋ አረጋለሁ። እዚህ ጋር ምን መሰላችሁ የሚያስፈልገው $3 ክሬዲት ካርዱን ክሬት የምታደርጉበት ዋን ታይም ፔመንት አላችሁ። የቀረው $3 ደግሞ ቨርቹዋል ማስተር ካርዱ ላይ የሚቀመጥ ነው ማለት ነው። ስለዚህ ኔክስት ብዬ ፒኔን ካስገባው በኋላ ቀጥታ ምንድነው $3 ነው ዲፖዚት የሚያደርግልኝ ካርዱ ላይ ማለት ነው። $3 ደግሞ ካርዱን ክሬት ያረኩበት ፊ ነው ማለት ነው፣ ወይም ደግሞ ክፍያ ነው ማለት ነው። ከዛ በኋላ ግን የሚጠይቃችሁ ፔመንት እንደዚህ አይጠይቃችሁም። $1 ነው። እኔ በ$1 ነው። አሁን ለምሳሌ $100 ወደ ካርዱ ማስገባት ከፈለጋችሁ ለትራንዛክሽን የሚሆን $1 መክፈል ይኖርባችኋል ማለት ነው። ሶ በዛ መልኩ ነው የሚያልቀው ማለት ነው። ሶ እንደምታዩት ፈንዲንግ አካውንት ላይ $3 አስገባለሁ። ማስገባው 6 ሳይሆን $3 ነው። $3 የካርድ ትራንዛክሽን ነው ማለት ነው የሚሆነው። ሶ በመቀጠል ፒኔን አስገባለሁ እዚህ ጋር ካስገባችሁ በኋላ ትራንዛክሽን ፒናችሁን በዚህ አይነት መልኩ እንድትጠብቁ ይነግራችኋል ማለት ነው፣ ካርዳችሁ ሬዲ እስከሚሆን። ስለዚህ ቀጥታ ምን ማድረግ ትችላላችሁ? ባክ ትሉትና ሆም ፔጁ ላይ ወይም ደግሞ ስልኩን አፕሊኬሽኑን ዘግታችሁ ስራችሁን ሰርታችሁ እስከዛ ድረስ ቢዝነሳችሁን እያጧጧፋችሁ ወይም ደግሞ ሌላ ትኩስ ነገር እየጠጣችሁ መጠበቅ ትችላላችሁ። እስካሁን ድረስ ላይክ ካላረጋችሁ ላይክ ማድረግ እንዳትረሱ። እንደምታዩት ቅድም $3 ለክሬዲት ካርድ $3 ደግሞ እንደምታዩት ኦሬዲ ክሬት አድርጎልኛል። $3 ደግሞ ዲፖዚት የሚሆን ክሬት አድርጊያለሁ። እንደምታዩት እዚህ ጋር ክሬዲት ካርዱን ማየት ይቻላል። ኦኬ ገና ፕሮሰስ እየተደረገ ነው። ስለዚህ መጠበቅ ይኖርብኛል። ሪፍሬሽ ያረጋችሁ መጠበቅ ትችላላችሁ። ኦሬዲ $3 ዲፖዚት የተደረገ ክሬዲት ካርድ ነው። አዲስ ሌላ ደግሞ ተመሳሳይ ሌላ ክሬዲት ካርድ ክሬት ማድረግ ከፈለጋችሁ ከላይ ያለውን ኦፕሽን መጠቀም ትችላላችሁ። ሌላ በዚሁ አካውንት 2-3 ክሬዲት ካርድ ክሬት ማድረግ ስለምትችሉ ማለት ነው። ሶ ክሬት እስከሚያደርግላችሁ ትንሽ ጠብቃችሁ ተመልሳችሁ ወደ አፕሊኬሽኑ መግባት ትችላላችሁ። ትንሽ ቆይቼ ወደ አፕሊኬሽኑ መለሳለሁ። ሶ አሁን ወደ አፕሊኬሽኑ ተመልሻለሁ። ትንሽ ቆይቼ አሁን ኦሬዲ ክሬዲት ካርድን ክሬት አድርጎልኛል። ስለዚህ ካርድ የሚለው ኦፕሽን ላይ መጀመሪያ ገባለሁ። ካርድ የሚለው ኦፕሽን ላይ ከገባው በኋላ እንደምታዩት $3 ዲፖዚት የተደረገበት ክሬዲት ካርድ ያስገባላችኋል ማለት ነው። ቪው ካርድ ዲቴል ካላችሁት ደግሞ የሚያስፈልጋችሁን የክሬዲት ካርድ ኢንፎርሜሽኑን ያሳያችኋል። ለምሳሌ ካርድ ነምበሩ ወይም ደግሞ ኤክስፓየር ዴቱ፣ ሲቪቪውን እንዲሁም ደግሞ አድሬስ እና ዚፕ ኮዱን ያሳያችኋል ማለት ነው። ሶ ለክፍያ የምንጠቀመው ይሄንን የካርድ ኢንፎርሜሽን ነው ማለት ነው። ስለዚህ ይሄንን ኢንፎርሜሽን መጠቀም ትችላላችሁ። $3 ያለው ክሬዲት ካርድ ነው። ሶ እሱን መጠቀም ትችላላችሁ። አይ ሆፕ እንደወደዳችሁ ተስፋ አረጋለሁ። ከወደዳችሁት ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ያይካላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ ወይም ደግሞ ከጎን ባለው የቴሌግራም አካውንት ማናገር ትችላላችሁ። በሱ ኮሙኒኬት ልታረጉኝ ትችላላችሁ። ምናልባት ኤረር ካጋጠማችሁ ስክሪንሻት ልካችሁልኝ አብረን ፊክስ የምናደርገው ይሆናል። አካውንት ቬሪፊኬሽን ዋነኛው ስለሆነ እሱን መጨረስ እንዳትረሱ።